የዛሬው ወር ይሄ ቢዝነስ አልነበረም። ምንም አይነት ተማሪዎች አልነበሩትም። ምንም አይነት ገቢ ያስገኛል። ዛሬ ደግሞ ከ5 በላይ ያሉት ኤዱኬሽናል ፕላትፎርሞች ሆነዋል። ይሄ ቢዝነስን ከእግዚአብሔር ቀጥሎ ለብቻዬ ነው የመሰረትኩት። ማንም አረዳኝ። ነገር ግን ከሱ ላይ ብቻ በዚህ ወር አግኝቼበታል። እናም ዛሬ ለእናንተ ከመጀመሪያ ሀሳቡ ጀምሮ እስከ መጨረሻ አሁን እስካለበት ድረስ እንዴት እንደሰራሁት አሳያችኋለሁ ማለት ነው። ለማታውቁኝ አቤል እባላለሁ። የ15 ዓመት ቪዲዮ ኤዲተር እንዲሁም ደግሞ አፕ ቢልደር ነኝ። ዩቲዩብ ላይ ቁም ነገር ልታዩ የምትመጡ ከሆነ ይህን አካውንት ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። እንጀምር። ለመጀመሪያ ምንም ነገር ሲጀምሩ ከአይዲያ ነው የምትጀምሩት። ከዴይ 1 እስከ ዴይ 6 አካባቢ የሰራ ነው አይዲያ ላይ ነው። እኔ ያለኝ ምንድን ነው ብዬ ራሴን ጠየቁት። አንድ ቢዝነስ ለመስረት የራሳችሁ አይዲያ ያስፈልጋችኋል። እኔ ምንድን ነው ያለኝ ብዬ ጠየቅኩ ራሴን ስጠይቅ ምንድን ነው የነገረኝ፣ አቤል ትባላለህ፣ ቪዲዮ ኤዲቲንግ ሰራለህ፣ ቪዲዮ ኤዲቲንግ ክላይንቶች ጋር ልትሰራ ትችላለህ፣ አፕ ቢልዲንግ ትንሽ በኤአይም ቢሆን ትችላለህ የሚል ነገር ነው ይመጣል። እናንተ የራሳችሁ ሊሆን ይችላል። ከዛ ምን ማድረግ እችላለሁ ብዬ ራሴን ስጠይቅ አንደኛ አሴ ቪዲዮ ኤዲተር መጀመሪያ ላይ ለክላይንት መስራት ትችላለህ which is good። ነገር ግን እውነታውን ስትረዱት ቪዲዮ ኤዲቲንግ መስራት ይሻላል ማስተማር ይሻላል። ዋን ቱ ዋን ከሆነ በጣም ይከብዳል። ለምሳሌ ቪዲዮ ኤዲቲንግ ከሆነ በየቀኑ አዳዲስ ስራዎች ነው የምትሰሩት። ዛሬም ሰራችሁ ነገም ሰራችሁ ስራው አያልቅም። በቃ ቲቺንግ ከሆነ ግን ቲቺንግም አያልቅም በእርግጥ። ነገር ግን እንዴት ማሳለቅ ትችላላችሁ? ሪከርድ ታደርጉትና ያንን ታስቀምጡታላችሁ። ስለዚህ ምን ይሰራል? ሉፕ ይሰራል ማለት ነው። ኤቭሪዋን ይመጣል እዛ ነው ያያል፣ የእናንተ ሞጁል ያያል። ስለዚህ የእናንተ ሞጁል የሚገዛው ኦልሬዲ አንዴ ብቻ ነው ሪከርድ ማድረግ የሚጠበቅባችሁ። ቪዲዮ ኤዲቲንግ ግን ለክላይንት ሲሰሩ ምንድን ነው መሰላችሁ? ዛሬም አዲስ ስራ ነው፣ ነገም አዲስ ስራ ነው፣ ከነገ ወዲያም አዲስ ስራ ነው። አውቃለሁ ማስተማር ስለምፈልግ ነው ልትሉኝ ትችላላችሁ። እንግዲህ ከኔ ጋርም ተምራችሁ ከሆነ አላቅም፣ ግን እኔ ችግር የለብኝም እንደዚህ አይነት ነገር ላይ። ግን ማስተማር ለምንድን ነው የፈለግከው ምናምን ካላችሁኝ እውነቱን በስትክክል እውነቱን በእርግጥ በቃ እኔ ሳልዋሽ የምነግራችሁ ነገር ከቪዲዮ ኤዲት ከማድረግ የሚሻል ነገር ለምን ይሻላል ካላችሁኝ አሁን ያስረዳኋችሁን በደንብ ወደ ኋላም ተመልሳችሁ ቢሆን እዩት። ምክንያቱም አንዴ ብቻ ነው መቅረጽ የሚጠበቅባችሁ። ከዛ በኋላ በየቀኑ ተኝታችሁም የትም ብትሮጡ እየሮጣችሁም ጂም እየሰራችሁም ምንም ብትሆኑ ያ ቢዝነስ እናንተ ረን እያደረገ ነው የሚሆነው ማለት ነው። ለእኔ ደግሞ አይመቸኝም እንደምታውቁት። ምናልባት ትምህርትም አለ፣ ብዙ ነገር አለ። ስለዚህ እኔ ሳልኖር ራሱን ረን ማድረግ የሚችል ቢዝነስ መሆን አለበት። እናንተም ከ18 ዓመት በታች ሆናችሁ የምታዩ ከሆነ እናንተ አሁን ላይ ቢዝነሱን ራን ልታደርጉት አትችሉ። ምክንያቱም እናንተ የሆነ ትምህርት አለ፣ ስራ አለ፣ ብቻ ብዙ ነገር አለ። ስለዚህ ቢዝነሱ ራሱን ረን ማድረግ አለበት ማለት ነው። ስለዚህ እኔ የመረጥኩት እሱን የቢዝነስ ሞዴል ነው። ከዛም አይዲያ ከጨረስን በኋላ ባይገዙኝስ ብዬ አሰብኩ ራሴን። እንዴ ባይገዙኝስ አንተ ምንን ተማምነህ ነው እንደዚህ የምትለው ብትሉኝ ደግሞ ሶሻል ሚዲያ ፕሬዘንስ አለ። ምንድነው ሶሻል ሚዲያ ፕሬዘንስ? ሶሻል ሚዲያ ላይ ፕሬዘንት መሆን ነው፣ አለቀ። ምንም አይነት የሆነ ሚስጥር የሆነ ሴክሬት ምናምን የለውም። ሶሻል ሚዲያ ፕሬዘንስ፣ ሶሻል ሚዲያ ላይ ፊታችሁም ይታወቃል ምናምን። ከዛ ምሰራውንም ኤዲት አሳየ ነበር ለሰው ምናምን ማለት የጀመርኩት ኦገስት ላይ ወይ ጁላይ ላይ ነው አላስታውስም። ብቻ ወዲያው ፖስት አደረግ ነበር የሰራኋቸውን ቪዲዮዎች። እንዴት በቃ አብረን ነው ዲቨሎፕ እያደረግን ያለ ነው። በዛሬ ቪዲዮ የሰራሁት ከቮይስ ወደ ቪዲዮ ቀየርኩ፣ ከቴክስት ምናምን ማፕ አኒሜሽን ምናምን እያልኩ አብረን ነው እያደግን ያለ ነው። እነሱም ደግሞ እያዩ ነው። ከዛ ቪዲዮ ኤዲቲንግ ማስተማር ጀምረናል ስል አዲስ ነገር አይሆንባቸውም። የሆነ ፊቴ ብቻ አለ፣ በቃ ባጭሩ ፊቴ አለ እዛ ላይ ታወቃል፣ ፊቴ በደንብ ይታወቃል። ስለዚህ ምንም አይነት ችግር የለባቸውም እነሱ። አሁን እሱ የሚያስተምረን እሱ እንደሚሰራው አይነት ነው፣ እሱ እንደሚሰራው አይነት ነው የምንፈልገው። ስለዚህ እሱ እንደሚሰራው አይነት ነው የሚያስተምረን ብለው ስለሚያስቡ በደንብ ነው። እውነትም ልክ ናቸውም። የምናስተምረውንም እሱ ነው። ፎርታቤል ኤዱኬሽናል ፕላትፎርም ላይ የምናስተምረውንም ያሳየነውን ነው። ካሳየነውን ውጪ ከሰራንም ወይም ደግሞ ካጠፋንም እዛ ላይ ገብታችሁ መጠየቅ ትችላላችሁ። አሁንም እናስተምራለን። የማሳያችሁ ፉል ስቴፕ ነው፣ እንዴት እንደመሰረትኩትም እንዲሁም ደግሞ ቪዲዮ ኤዲቲንግም መማር ለሚፈልጉ ነው ይሄ ቪዲዮ ማለት ነው። ስለዚህ ስቱደንቶቹን ለማግኘት የፖስት አድርገናል አባውት 10 ቪዲዮ ወይ ደግሞ ከዛም ሊበልጥ ይችላል። ፎርታቤል ኤዱኬሽናል ፕላትፎርም ጀምረናል ሚል ቪዲዮ መጨረሻ ላይ ማለት ነው። ገብታችሁ ኢንስታግራም ላይ ማየት ትችላላችሁ፣ ወይም ደግሞ ቲክቶክ ላይ አለ እየለቀኩ ነበር። ከዛ በኋላ ያልጠበኩት የፒፕል ሪስፖንስ ነበር። ሰርፕራይዚንግሊ አብዛኛው ሰው ብዙ ሰው መማር ይፈልግ ነበር። ስለዚህ ቪዲዮ ኤዲቲንግ መማር ከፈለጋችሁ ደስ ይለኛል። እንደውም እኔም ማስተማር ጀምሬያለሁ፣ አሪፍ ነው። ስለዚህ መማር የምፈልጉ ከሆነ ይኸው ኢንፎርሜሽን አልኩ። ነገር ግን
አባውት 16 ሰው ነው 17 ሰው ነበር ያለው። ነገር ግን ከዛ ላይ የተረዳሁት ሰው ውስብስብ ነገር አይወድም። እኔ ከዚህ በኋላ ለምትጀምሩ ሰዎች ልምከራችሁ ማለት ነው። የምታስቀምጡት የሆነ በቃ እኔ የጠየኳቸው ኔም ካንትሪ ኮምፒውተር አላችሁ ወይ ደግሞ ስንት ሰዓት ነው ለዚህ መጀመር የምትችሉት ምናምን ብቻ ብዙ ነገር እየጠየኳቸው ነበር። ስለዚህ ያ ደግሞ ጥሩ አይደለም ለነሱ። ምክንያቱም ኤቭሪቲንግ ወይን ኮምፕሌክስ ሲሆን እንረሳዋለን። ኢንስታግራም ላይ የምንገባው ያንን ኮምፕሌክስ የሆነ ወርልድ አቅራቢያችን ላይ ያለውን ወርልድ ለመተው ነዋ። እኔ ደግሞ አልተረዳኋቸውም ነበር። ልክ ይሆናላ ኔም ምናምን ትንሽ ነገር ነበር የሚመስለኝ ለኔ ማለት ነው። ለመሰረትኩት ምናምን ስም ምናምን ያስፈልገኛል የነሱ ምናምን ብዬ ለመሰረትኩት ቀላል ነበር የመሰለኝ። ነገር ግን ኮምፕሌክስ ሆኖ አገኘሁት። ስልክላቸው የሆነ ረዘመባቸው መሰለኝ። ሲን ይላል አይመልሱም፣ ሲን ይላል አይመልሱም፣ ሲን ይላል። ከዛ ውስጥ ግን በጣም ፓሽን የነበራቸው ነበሩ። ከዛ ውስጥ ኔምም አግኝተናል ማለት ነው። ከዛ ቀጥታ የምንሄደው ፕላትፎርም ወደ መመስረት ነው። አብዛኛው ኢትዮጵያ ውስጥ ያለ ኤዱኬሽናል ፕላትፎርም እያየው ነበር እና የሚያስተምሩ ከፕላትፎርማቸው ወጣ እያደረጉ ነው። ለምሳሌ በጉግል ሚት ወይ ደግሞ ሪከርድ የሆነ ምናምን ብቻ አብዛኛው እያየሁት። አንዳንዶቹ በእርግጥ አለ በእንትን የራሳቸው ኤዱኬሽናል ፕላትፎርም ላይ የሚያሰለጥኑ። ከዛ እኔ ግን ያሰብኩት ነገር አንድ ነገር ነበር። አሳይመንት ኮርስ ሰርቲፊኬት ምናምን እንዳለ ሆኖ ለምን ታዋቂ የሆኑ ሶሻል ሚዲያዎች እንደሚጠቀሙት አላረግም? ፕላትፎርማቸውን ምንድነው የሚያደርጉት ካላችሁ፣ ፕላትፎርማቸውን ሰው እንዲለቅ አይፈልጉም። ለምሳሌ ምን ማለት ነው መሰላችሁ? እኛ ኤዱኬሽናል ፕላትፎርም ላይ ገባችሁ ቪዲዮ ኤዲቲንግ ልትማሩ ነው። ከዛ ቪዲዮ ኤዲቲንግ ስትማሩ ኮርሱን እዚህ ጋር ንኩት ይላል፣ ወይም ደግሞ ቪዲዮን አክሰስ አድርጉት ይላል። ቪዲዮን አክሰስ ስታደርጉት ወደ ሌላ የሆነ ብሮዘር ወይ ደግሞ የሆነ ነገር ከወሰዳችሁ ወደ ዩቲዩብ ከወሰዳችሁ እዛ ዩቲዩብ ላይ የመጣውን ከሳይድ ባሩ ላይ የመጣውን ቪዲዮዎች ይስባችኋል ማለት ነው። ያ አንድ ዲስትራክሽን ነው። ይሄ እኔ ጋር ዲስአድቫንቴጅ እየተጫወተብኝ ነው ማለት ነው። ስለዚህ እነሱንም ማስወገድ ነበረብኝ። እነሱንም ማስወገድ ስላለብኝ የራሳችንን ፕላትፎርም ነው የሰራ ነው። ፎርታቤል ኢዲዩ ይባላል ለማታውቁት ማለት ነው። ለተመዘገባችሁ ኦልሬዲ ይሄንን ቪዲዮ ራሱ እናንተ ላሰራችሁ ስለሚችል ያንን ቢልዲንግ ኮርስ ነው መጨረሻ ላይ በደንብ በጣም ብዙ የፈጀብንም በጣም የሰራንበትን ብዬ የማስበው ያንን ኮርስ ለመመስረት ያንን ፕላትፎርም ለመመስረት ብዙ ኤአይዎችንም ተጠቅመናል። እንዲሁም ደግሞ ብዙ ነገር ፌሊየሮችንም ተጠቅመናል። አሁን እየሄድኩ ሁሌ ተድላ ሊያጋጥማችሁ አይደለም። ሁሉም ነገር አልጋ ባልጋ አይሆንላችሁም። የሆነ ፌሊየር አለ። እኔ ጋር ያጋጠመኝን ልንገራችሁ። ሄት ኮሜንቶች ምናምን ይመጣሉ። አብዛኛው ችግር የለም ለምጃዋለው ኢንስታግራም ላይ ምናምን ሄት ኮሜንቶች ይኖራሉ። ከዛ ውጪ ደግሞ የማታስቡት ሰው ሊቀልድባችሁ ይችላል። ልኮ አላ ፕላትፎርማችሁ ላይ ስሙን ልኮ ምናምን ከዛ የኛ ፕላትፎርም ላይ ምን የሚል አለ መሰላችሁ? ኪውአር ኮድ ይሰጣችሁና በዚህ ኪውአር ኮድ ብር ነው የምታስገቡት ማለት ነው። ፔፓል ከሆነ ወይም ደግሞ ቴሌብር ይሁን ብቻ የፈለገው ቢሆን እዚህ ኪውአር ኮድ ላይ ነው የምታስገቡት የሚል አለ። ያ ኪውአር ኮድ የሆነ ልጅ ምናምን በቃ የመጀመሪያ ማለት ነው የመጀመሪያ ክላይንት የሆነ ሞራሌን የነካው ክላይንት ባትሉትም ችግር የለም ብቻ ግን ሞራሌን የነካው ስቶሪ ልንገራችሁ። መጀመሪያ ላይ ነበር ከሆነ ልጅ ጋር ላይቭ ገብተን ነበር። የሆነ እያስረዳሁት ምናምን ነበር። ከዛ አንድ ድሮ ትምህርት ቤት አንድ ላይ የነበርን ልጅ ነበር። ከዛ እሱ አየውና የኢንስታግራም ስቶሪ ያረኩት ነበር። እዚህ ላይ ገብታችሁ ምናምን ብዬ ተናገርኩት ነበር። ቀጥታ ልጁ ገባና መሰረተ ሊዊ ምናምን እንዲህ እሱ ሊማር ነው ምናምን ብዬ ገብቼ ምናምን ስል ፎቶ አላመጣልኝም ማለት ነው። ዌብሳይቱ አላመጣም። በቃ የዌብሳይቱ ችግር ነው ብዬ ልክ ነው የዌብሳይቱ ችግር ነበር። ከዛ ቴሌግራም ላይ ስገባ ምንድነው ዩዘርኔም ታስቀምጣላችሁ እንደዚህ አይነት ፕሮብሌም እንዳይፈጠር ብዬ የቴሌግራም ዩዘርኔማችሁን አስቀምጡ ብዬ ነበር። የቴሌግራም ዩዘርኔማችሁን አስቀምጠው ነበር። ይቅርታ አልደረሰንም። ስለዚህ ምንድነው የላከው ምናምን አሪ ከፍለሃል ወይ ስል አቤለህ እንዴ ምናምን ልጁ ነው ያናገረው። ደግሞ ይዛኔ አይ አይደለም ምናምን ሌላ ሰው ነኝ ምናምን አይ ለመሞከር ነው ይሰራል አይሰራም ውሸቱን ነው ምናምን ያለ በቃ ይዛኔ በቃ
አብዛኛው ሰውም 16ቱም የሚያሾፉ ምናምን ነበር የመሰለኝ። ነገር ግን አይደለም፣ ትንሽ እየቆየው እየተረጋጋው መጣው። ከዛ ውጪ ደግሞ ዌብሳይቱ አንዳንዱ ፌሊየሮች አጋጥመውን ነበር። እነዛን ፌሊየሮችንም እያየን እንደ ዩዘርም ሆነን እየፈተን ነው ነበር። ከዛ በመጨረሻም ላይ ኮርሶቹን መቅዳትና ኤዲት ማድረግ በጣም ብዙ ሰዓት ነው የሚፈጀው። የ45 ደቂቃ ቪዲዮ አካባቢ ነው። ስለዚህ 45 ደቂቃውን ሁሉ ነው የምትሰሩት። ስለዚህ በጣም ይከብዳል። የምትቀርጹም ሴታፕ የምታደርጉትም እናንተ ራሳችሁ ናችሁ። ስለዚህ ያ ይከብዳል ብዬ አስባለሁ። ቀጣይ የመጨረሻውና ዋነኛው ፓርት ደግሞ ሴሊንግ ዘ ኮርስ ነው። ከሁሉም ጋር ተነጋገርንና ዩዘር ኔም እና ፓስወርድ ይጠይቃል። ዩዘር ኔም እና ፓስወርድ እየከፈትኩ እየሰጠዋቸው ነው ማለት ነው። የተመዘገቡ ምንድነው የምጠይቀው? ኔም እጠይቃቸዋለሁ፣ ይሰጡኛል። ኢሜይል ይጠይቁኛል፣ ፎን ነምበር እጠይቃቸዋለሁ። ሁሉም በቃ እየተጠያየቅን እንትኑን ፎርማቸውን እሞላላቸዋለሁ። ከዛ ዩዘር ኔም እና ፓስወርድ እሰጣለሁ። ለምን እንደዛ አድርግ ካላችሁኝ ደግሞ ሰው በቃ ኮምፕሌክስ ነገር አይወድም። በቃ ኢዚ ነገር ነው የሚወደው። በቃ ሰው ባቀለላችሁለት ቁጥር በጣም አሪፍ ነው የሚሆነው። ቅድም ያነሳሁትን ነገር እዚህ ጋር ሪቫይዝ ወይም ደግሞ ሰመራይዝ ማድረግ የምፈልገው ነገር ቢኖር ቪዲዮ ኤዲት ከማድረግና ቪዲዮ ማስተማር የትኛው ነው ሞር ሌዚ የሚያደርገው? የቲቺንጉ ነው ምናምን የምትሉኝ ሰዎች አላችሁ። በጣም እኔም እንደዛ ነበር የምለው። ነገር ግን የኛ በቃ ጭንቅላታችን ውስጥ ያለው አስተሳሰብ ሌዚ የሚለውንና የማይጀምር ሰውን የሆነ አላ ታይሙን ኢፊሽንትሊ የሚጠቀም ሰውና ያልጀመረን ሰው እኩል እያደረግን ነው ብዬ ነው የማስበው። ምክንያቱም ሌዚነስ ምንድነው መሰላችሁ? አለመጀመር ሌዚነስ ነው። የሆነ ነገር ቢዝነስ አይዲያ ወይ ደግሞ ትምህርት ወይ የሆነ ነገር አለመጀመር ሌዚነስ ነው። ምንም አይነት ድርድር የሌለው ስንፍና ነው። ነገር ግን አንድ ሰው ቀላል መንገድ መርጦ ስለሄደ ሰነፍ ልትሉት አትችሉም። በቃ ይሄ ቪዲዮ አብዛኛው ሰው የሚለው ነው። እኔም ብሆን እና በእናንተ ቦታ ከአንድ ወር ወይ ከ2 ወር በፊት ምናምን ብትጠይቁኝ ሌዚ ነው ብዬ ነው የማስበው። ቀጥታ ጀጅ ማድረግ ጥሩ አይደለም። የምሬ ነው የምላችሁ። ምክንያቱም ስማርት አንዳንዴ ሌዚ ዌይ የምንላቸው ስማርት ዌይ ናቸው። በቃ ማሰብ አለብኝ። የትኛው ነው የሚቀለኝ ብላችሁ ካሰባችሁ ቀላሉን መንገድ ሂዱ። ሌዚ መሆን አይደለም። ያ ቀላል መንገድ መፈለግ ይሄ ስማርትነት እንጂ ሌዚነት አይደለም። ስለዚህ ሌዚ መንገድ አንዳንዴ ጥሩ ነው ብዬ ነው የማስበው። ሌዚን እንደዛ ዲፋይን ካደረግ ነው። ነገር ግን አለመጀመር ከሆነ ሌዚነስ መቼም በቃ ጥሩ ነገር ሊሆን አይችልም። ስለዚህ ጀምሩ ማለት ነው። ምንም አይነት ነገር ቢዝነስ ቢኖራችሁ ጀምሩ። ወደ መሸጡ ላይ እንደገና ስንመለስ መሸጡ ላይ በደንብ ብዙ ኦልሬዲ እንደነገርኳችሁ ዩዘር ኔም እና ፓስወርዱን መዝግበናል። ስለዚህ አሁን የሚቀረን ነገር ምንድነው? ኮርሱን አፕሎድ ማድረግ ነው። አፕሎድ ከኮምፒውተራችን አድርገናል። ከዛም የዩዘሮቻችንም ምላሽ በጣም ጥሩ ነበር። በጣም ጥሩ ነው ይቀጥል ምናምን የሚሉ ብዙ ድርሻዎች ነበር። እና ስንት ሸጣችሁ ለምትሉኝ ደግሞ አንድ ፕላቲኒየም ነበር። ፕላቲኒየም 5000 ብር ነው። የ5000 ብር ነው ፌስ ቱ ፌስ 1-to-1 ብቻ እንደዛ በሉት። እንደዛ ጋር አንድ ነው የተመዘገበልን። አንድ ሰው ነው። አንድ ወር ነው። በአንድ ወር ውስጥ በ30 ቀን ውስጥ አንድ ሰው ነው የተመዘገበው። ሲልቨር ደግሞ በ2000 ብሩ ደግሞ የተመዘገቡት 3 ሰዎች ብላችሁ ያዙት። እንዲሁም ደግሞ እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ይሄን አካውንት ፎሎ ማድረግ ወይም ደግሞ ሰብስክራይብ ማድረግ እንዳረሱ። ይሄንን ደግሞ በሌላ ቢዝነስ እየሞከርን ፓርት እንጀምራለን። በቀጣይ እስክንገናኝ በሰላም ያገናኘን። አሜን።